እግዚአብሔር ሲናገር ፈጥኖ ይሰጧታል። ፈጥኖ ካልሰጧት ያ የከለከላት ሰውዬ ወይ ሽባ ይሆናል፣ አንደበቱም ድዳ ይሆናል፣ ወይም ደግሞ እግዚአብሔር ዞር ያደርገውና እሷ መሬቷን ከተረከበች በኋላ ይመጣል ነበር ያልከኝ። እና ጌታ እንደዛው እንደተናገረው ሰው መሐንዲሱ መጥቶ ብቻውን ለሌሎች ሰዎች እየሰጠ ብቻውን ነበረ። ለህቴ ቦታው ይሄው ያንቺ መሬት ይሄ ነው ያንቺ መሬት ብሎ ሰጥቷት መሬቱን ካሳያትና መሬቱ ላይ ከቆመች በኋላ ከቆይታ በኋላ ሰውየው መጣለች። ያ ሰውዬ ማለት ነው። እሺ ከዛ ሲመጣ እንዴት ተሰጣት? ለሷማ መሰጠት የለበትም ብሎ እየተከራከረ እዛው ጋር ወደቀ። ጫማው ከእግሩ ላይ እስከሚወልቅ ነው የወደቀው አለች። እና እቴ መሬቱን አገኘች። እግዚአብሔር ሰው ስሙ ይባረክ። ጌታ እንድታመሰግኑልኝ ነው። ማን ገፍትሮት ነው የወደቀው? ማን ገፍትሮት ነው የወደቀው? ጌታ ነው። ማን ይገፈትረዋል? የሚገርም እኮ ነው። ወደቀች። በቃ ገረመኝ። እኔ ራሴ ስትነግረኝ በጣም ገርሞኝ ደግሞ ጌታ እንደተናገረው ነው። እሱ ወይ ሽባ ሆኖ ይቀመጣል እሷ እስከምትቀበል፣ ወይ ደግሞ ዞር ያደርገዋል እግዚአብሔር። እሷ ከተቀበለች በኋላ ይመጣል ነው ያልከኝ። ከዛ ተቀብላ ስጨርስ በቃ አንቀጠቀጠው አለች። ሲመጣ እንደሆነ ነገር ሆነ። ከዛ ወደቀ እና ጌታ ይባረክ። ጌታ እንደተናገረው የእህቴን እንባ አብሶልኛል። ጌታን አመስግኑልኝ። ዋው